ባሪ ተአምራት ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የቅዱስ ላሊበላ ረድኤቱና በረከቱ አማላጅነቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና ጻድቁ ቅዱስ ላሊበላ ያደረገው ተአምር ነው። በዚህ ዓለም ትሩፋትን ለደስታ ተአምራትን የሚያደርግ የቅዱስ ላሊበላ ተአምር ነው። ጸሎትና ልመናው ክብሩ በረከቱ ከእኛ ጋር ይደር አይለየን ለዘላለሙ በእውነት ያለ ሐሰት። በየወሩ የቅዱስ ላሊበላን ዝክር የምትዘክር አንጎት በተባለ ሀገር አንዲት ሴት ነበረች። ከዕለታት በአንድ ቀን ቅዱስ ላሊበላን በተወለደበት ቀን ዳቦውን ስትጋግር ሊጡ በበረታ ጊዜ ልጇ ወደ እርሷ ጮኸ። ያን ጊዜ አውርዳውም እንዲጫወትበት ከማዘሏ ጋር አያይዛ በልብሷ ሸፈነችው። ሕፃኑ ግን በእግዚአብሔር ፈቃድ ከእሳቱ መካከል ገብቶ አንድ ጊዜ ይነሳል፣ አንድ ጊዜም ይተኛል። የዚያችም ሴት ከእርሱ በቀር ሌላ ልጅ የላትም አልነበራትም። እናቱም ከእሳቱ መካከል ባየችው ጊዜ የቅዱስ ላሊበላን ተአምር ብርታት አደነቀች። በጊዜው ሕፃኑ ከእሳቱ መካከል ይዘል ጀመር። ከዚህም በኋላ እናቱ ዳግመኛ አላየችውም። የወዳጄ የቅዱስ ላሊበላ ተአምር ብርታት በልቧ እስኪ አየዋለሁ ስትል የዝክሩ ዳቦ ተጋግሮ ባበቃ ጊዜ ልጇ ከሚያቃጥለው እሳት ፍህሙን በእጁ እያዘለለ በእግሩና በእጁ እየዳነ መጣ። ልብሱም ሆነ የራስ ጸጉሩም እሳት እንዳልነካው ባዩ ጊዜ እናቱና ዘመዶቹ እግዚአብሔር በወዳጁ በቅዱስ ላሊበላ ላይ ያደረገውን ተአምርም አደነቁ። ጸሎትና ልመናው ከአስፈሪና ከሚያቃጥል ከሰማይ እሳት ያድነን ለዘላለሙ በእውነት ያለ ሐሰት አሜን።